ዛሬ እናንተ ቤታችሁ ውስጥ ናችሁ ነገ ደግሞ የቀብር ነዋሪዎች ትሆናላችሁ አንተ በጤንነት የተሳለልክ ሆይ የሞት አላየህምን ያለ በሽታ አንተ በቆይታ ርዝመት የተሳለልክ ሆይ አላየህምን የተወሰደ ያለ ህመም በአላህ ይሁንብኝ ቀብር ውስጥ ብቻህን ታድራለህ ጉንጭህን አፈር ያገኘዋል ትሎችም ስጋንና አጥንትህን ይወጫጭቁታል ከስራህ ጋርም ትገናኛለህ ካንተ በፊት በሞቱት ተገሰጽ በጌታ የሆነብኝ ትጸጸታለህ በጌታ የሆነብኝ ሰላትህን በመተውህ ትጸጸታለህ በጌታ የሆነብኝ ትጸጸታለህ ሰላትህን በመተውህ ትጸጸታለህ ጊዜህን በማባከን ጸጸት ግን አይጠቅምህም በእርሱ ውስጥ ያስታወሰን ሰው